አሁን የደረሰን ሰበር ዜና በአፈ ጉባኤ ታገሰ ጫፎ የሚመራ የፌደራል መንግስት ከፍተኛ የልኡካን ቡድን ወደ መቀሌ አቀና። በአፈ ጉባኤ ታገሰ ጫፎ የሚመራ የፌደራል መንግስት ከፍተኛ የልኡካን ቡድን ወደ መቀሌ አቀና። የልኡካን ቡድኑ ወደ መቀሌ ያቀናው የሰላም ስምምነቱን የትግበራ ሂደት ለማቀኘት በስምምነት የተካተቱት ዋና ጉዳዮች በታቀደው መሰረት እንዲፈጸም ለማድረግ ነው። የልኡካን ቡድኑ ከ2 ዓመት በኋላ ወደ መቀሌ ተጓዘ የመጀመሪያ የፌደራል መንግስት ከፍተኛ ልኡካን ሲሆን ስምምነቱ በመልካም ሁኔታ ላይ እንደሚገኝ ማሳያ መሆኑ ታምኖበታል። በልኡካኑ ቡድን የብሔራዊ ምክክር ኮሚሽን አባላት ተካትተዋል። አሁን የደረሰን ሰበር ዜና በአፈ ጉባኤ ታገሰ ጫፎ የሚመራ የፌደራል መንግስት ከፍተኛ የልኡካን ቡድን ወደ መቀሌ አቀና። በአፈ ጉባኤ ታገሰ ጫፎ የሚመራ የፌደራል መንግስት ከፍተኛ የልኡካን ቡድን ወደ መቀሌ አቀና። የልኡካን ቡድኑ ወደ መቀሌ ያቀናው የሰላም ስምምነቱን የትግበራ ሂደት ለማቀኘት በስምምነት የተካተቱት ዋና ጉዳዮች በታቀደው መሰረት እንዲፈጸም ለማድረግ ነው። የልኡካን ቡድኑ ከ2 ዓመት በኋላ ወደ መቀሌ ተጓዘ የመጀመሪያ የፌደራል መንግስት ከፍተኛ ልኡካን ሲሆን ስምምነቱ በመልካም ሁኔታ ላይ እንደሚገኝ ማሳያ መሆኑ ታምኖበታል። በልኡካኑ ቡድን የብሔራዊ ምክክር ኮሚሽን አባላት ተካትተዋል።